በድጋሚ ደብተራው በመምህር ተስፋዬ ኤፍታህ መዝሙር ቤት መጥቶ ምን አደረገ? ምን ተፈጠረ? ኤፍታህ መዝሙር ቤት በር ላይ መጥቶ ሁለት ጊዜ ምራቃቸውን ተፍተው ብንሄዱት ደብተራዎች የደብተራ ፈተና ሁሉ ጊዜ እንዳለ መቀኝ እናንተ ተስፋ ስላሴና ቤተሰቡን ጠብቅ በሱቅ ውስጥ የሚሰሩትን እህቶቻችንንም ጠብቅ ብላችሁ ጸልዩ። ጆሮጣም ፍንሲልብኝ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ብዬ ወደ ራስ ይመለስ እግዚአብሔር ገሰጽ። ሰላም በአገር ውስጥም በውጭም ያላችሁ ወደ ኤግዛክቲቭ ቤተሰቦች እንደምቆያችሁ በዛሬ ቪዲዮ ላይ መምህራችን ተስፋዬ አበራ ቤተሰቡን በኤፍታህ መዝሙር ቤት የሚገኙ እህቶችን የሚያገለግሉትን በጸሎት አስቧቸው ለማለት ነው የመጣሁት። እንግዲህ በባለፈው የተፈጠረውን አይታችኋል። መምህራችን አገልግሎ ወደ ቤት ሲገባ ራሱን ስቶ ወድቆ ቤተሰብ ተደናግጦ ፍስፍስ አድርጎ ወደ ሆስፒታል ወስዶ ጸጋውን ያብዛላቸውና መላከ መንክራት መምህር ግርማ ወንድሙ አጅሬው ተይዞ በጉባኤያቸው ላይ እንደተሸኘ አይተናል ሁላችንም። አሁንም ደግሞ በድጋሚ ኤፍታህ መዝሙር ቤት ድረስ ደብተራው በመምጣት ምን አደረገ? ምን ተፈጠረ? መምህራችንስ ቤት ከባለቤቱ ጋር ሆኖ ምን አጋጠመው የሚለው ነገር በደንብ አብራርቶ መምህራችን በዚህ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። አሁንም ማሳሰብ የምፈልገው መምህራችንን ቤተሰቡንና በኤፍታህ መዝሙር ቤት የሚያገለግሉ እህቶችን በጸሎት አስቧቸው ማለት ፈልጋለሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እስከመጨረሻው አብራችሁን ቆዩ። መልካም ቆይታ። የደብተራ ፈተና ሁሉ ጊዜ እንዳለ ነው እንደለመደባቸው ዛሬም ኤፍታህ መዝሙር ቤት በር ላይ መጥተው ሰው ሁሉ እስኪደነግጥ ድረስ ፊት ለፊት መጥተው ሁለት ጊዜ ምራቃቸውን ተፍተው ብንሄዱት ደብተራዎች በጣም ያሳዝናል። ደረጃ ወርደው እየገሰጹት እንኳን እኔ ጋር የሚሰሩት እህቶቼ ሁለት ጊዜ ምራቁ እንደገና ደገንና ተፍተውባቸው ነው ሄደው በስነ ስርዓቱ የድግምትና በዛ ቅጽበት ውስጥ እሱ ምራቁን በሚተፋበት ሰዓት ውስጥ እኔ ደግሞ ቤት ቁጭ ብዬ ነበርና ጆሮዬ ድፍን ሲልብኝ በስመ አብ ወወልድ ወመንፈስ ቅዱስ በስላሴ ስም ብዬ ወደ ራስ ይመለስ እግዚአብሔር ገሰጽ ለራስ ይሁንብህ እያልኩኝ እንደተናገርኩ ወዲያውኑ ደውላ አረ እንደዚህ አይነት ሰው መጥቶ ምራቁን ሁለት ጊዜ ሪሰፕሽን ጋር መጥቶ ተፍቶብን ሄደ ምናምን አሉኝና በጣም ገረመኝ። በጣም የደነገጥኩት በምንድነው በዚህ ልክ ክፋት፣ በዚህ ልክ ድፍረት እንደገናም ደግሞ እንዴት እንደሚፋለሙ እንዴት አጠገባችን መጥተው እንግዲህ ሴቶች ናቸው ብለው ነው እንግዲህ እንደዚህ የሚያረጉትና እግዚአብሔር ይመስገን እንግዲህ ቅዱስ ቁርባን አለ፣ ጸበል አለ፣ እዛ ቦታ ላይ ስራ ይሰራል። የእግዚአብሔር ኃይል እዛ ቦታ ላይ ስላለ ያ ሁሉ ጸሎት መጽሐፍ ያ ሁሉ ድርሳንና ገድል እያለ ምንም ነገር አያደርግም። ግን እንዴት ደፋር እንደሆነ አያችሁ። በጣም ይገርማል። እንግዲህ ትናንትና ቀኑ ዛሬ ቀኑ 10 ነው ዕለተ ሰኞ ጠዋት 4 ሰዓት ላይ ማለት ነው ይሄን ያደረጉት። እግዚአብሔር ይገስጸው ሁላችሁም ይሄን ያደረገውን ሰው እግዚአብሔር ይገስጸው እና ደፋሮች ናቸው። እንደገናም ደግሞ ከጥፋታቸው የማይማሩ ናቸውና ምን ያህል እኛ መልካቸው እንዳይወጣ ስማቸው እንዳይታይ ከቨር ስናደርግላቸው እነሱ ግን በድፍረት መጥተው ቢሮ ውስጥ እንዴት እንደዚህ እንደሚያደርጉ ይገርማል በጣምና አሜን። እግዚአብሔር ይጠብቀኝ። እናንተ ተስፋ ስላሴና ቤተሰቡን ጠብቅ በሱቅ ውስጥ የሚሰሩትን እህቶቻችንንም ጠብቅ ብላችሁ ጸልዩ። በጣም የሚገርመው በጣም የሚያሳዝነውና ደውዬ ሁሉ እህታችንን ድምጿን አስገብቼ እነግራቸዋለሁ። ዛሬ ሳይሆን ነገ ከነገ ወዲያ ማለት ነው። እያንዳንዱ ነገር መጥቶ እንዴት እንዳደረገ እነሱ ዞሮ መስታወት እየወለወለ ኤፍታህ መዝሙር ቤትም ከኋላ መጥቶ ነው ሪሰፕሽን ገብቶ ምራቁን ሁለት ጊዜ አክትፍ ብሎ ሄደ። ይሄ በጣም የሚያሳዝን ነገር ነው። በጣም ነውርነቱ ኦሬዲ እነሱ መንፈስ ነውር የሆነው መንፈስ ስለተሸከሙ ግን ድፍረታቸው እዛ ድረስ መጥተው እንደዚህ ማድረጋቸው ራሱ ምን ያህል ውስጣቸው ያለው መንፈስ ደፋርና ባለጌ የሆነ ነገር እንደሆነ የምታዩት በዚህ ነውና ድምጽ አይሰማም። ድምጽ አይሰማም። የራስሽን ድምጽ አስተካክሊ። ድምጽ አይሰማም አስተካክል የምትሉ ሰዎች ይሰማል። እሺ እና በጣም ነው ያዘንኩት በምንድነው በዚህ ልክ ሰው እንዴት አጋንንትን ተስፋ አድርጎ መጥቶ አስማትና ድግምት ይሰራል በይፋ እና መጣረጥራቸው ሰዎች አሉ። መጀመሪያ
ማንነቱን አጣርቼ ነው ማቅረብ የምፈልገው። መልኩን ብቻ ማውጣት ሳይሆን ለምን እንደዚህ እንዳደረገ እንዲጠየቅ አድርጌ ነው ይሄን ነገር ማውጣውና እስቲ ይቆየን ይሄ ጉዳይ። እናንተ ግን ጸሎት አድርጉልን። አሁን ይሄን የተናገርኩት ጸሎት እንድታደርጉልን ነው። እግዚአብሔር ምስክሬ ነው። ይሄን ነገር ለእናንተ አሁን መናገር አልፈለኩም ነበር፣ ግን ጸሎቱ ይጠቅማል። ጆሮአችሁ ድፍን ሲል በስላሴ ስም ክፉ ነገር ከኔራቅ፣ ክፉ መንፈስ ከኔራቅ፣ ክፉ ነገር ከኔራቅ እየተባለ 3 ጊዜ ይባላል። እንደገና ደግሞ ቅዱስ ሚካኤል በሰይፍ ቆራርጥህ ለራስ ይሁንብህ፣ መተት፣ ቡዳ፣ አይነጥላ፣ አስማት፣ ጥለወጊ፣ አንደርቢ በስላሴ ስም ወደ ራስ ተመለስ፣ ወደ መጣበት ወደ ራሱ ተመለስ ብላችሁ መጸለይ እንዳለባችሁ ነው እናገር የነበርኩትና በዛ ሰዓት እንግዲህ ቁጭ ብዬ ቤት ውስጥ ከባለቤቴ ጋር ቁጭ ብለናል ያለውና ልክ ጆሮ ድፍን ባለብኝ በተወሰነ ደቂቃ እንዴ 10 ደቂቃ አልቆየም። አረ መምህር እንደዚህ አይነት ሰው መጣ አለችኝና በጣም የሚገርም ምልክት ነው። በታክሲ እንሄዳለን። ችግር የለም። 51,100 ሺህ ብር ይዘን ነበረ። 51 ሺህ ብር ተመላሽ ሆኖ ከፈልን። 59 ሺህ ብር ተመላሽ ሆኖ ወደ ቤት እየሄድን ነው። አባታችን ቪዲዮ ላርግና ያው ፈካ ብያለሁ ቪዲዮ ያው እንግዲህ እናቴ ደስታዋን ይሁት እንግዲህ እድሜና ጤና ይስጥልኝ ይሁን አባቴ። አዎ ወጣን። ውጣኑት እየሄድን ወደ ቤት ውጣኑት ወጣን። ኧረ በስመ አብ እኔማ አንቀጠቀጠኝ እኮ አባ። ድንጋጤ ነው። ስትደነግጥ ያ የነበረበትን ስላየው ብድግ ብሎ እንትን ሲቆም በቃ በስመ አብ ወወልድ ወመንፈስ ቅዱስ እድሜና ጤና ይስጥዎት ያኑሮት። ያው አባታችን ወንድሜ ነው። ይሄ ደግሞ እንደዚህ አድርጊና አስረኛችሁ ወንድሜ ነው ወንድሙ ነው። ሰላም ነው ታባ የነዳው ስም ነው። ጨርሰን እየሄድን ነው። እናመሰግናለን። በጣም እግዚአብሔር ያክብር። በጣም የሚገርም እኮ ነው። በጣም የሚገርም ነው። ስንት ቀን እንዳደርን እኮ እዚህ በቃ የሚገርም ነው። እዚህ ወሰን ግሮሰሪ ጋር አግዘን የሚባል የአእምሮና ህብለሰረሰር ሕክምና ያለበት አግዘን የሚባል አዎ አግዘን ነው የሚባለው። በጣም ደስ ያለን የልጆች አምላክ ረዳው። በጣም እድሜና ጤና ይስጥዎት። እናመሰግናለን። ብዙ ነበር ተነጋግረን የመጣ ነው። ወደ 275 ሺህ ብር የአእምሮን ለማከም የእንትን በቀዶ ከጀርባ ውስጥ ለማውጣት የረጋ ደም አለ ተብሎ 275 ሺህ ትከፍላላችሁ፣ 100 ሺህ ደግሞ አስይዘዋል። 100 ሺህ አስይዘን ያኛውን ሳንከፍል ወጣ። አሁን በ50 ሺህ ብር ብቻ ክፍያ 51 ሺህ ከፍለን ምንም ሌላ ነገር ሳንከፍል ወጣ እንጂ 375 ሺህ ብር ነበር መጀመሪያ የተነጋገርነው።
በጣም የሚገርም ነው። አላመኑም እነሱ እኮ አላመኑም። ያው በቃ በአንድ ጊዜ ብድግ ብሎ ዱብ ዱብ ሲል ሲሰግድ ሲያዩት ደነገጡ። ያው ለምንድን ነው የምትቀርጹ? ለምንድን ነው የምትቀርጹ? ውጡ አይፈቀድም ብለው ተንጫጩብን። በእነሱ እንትን የለም። ለምንድን ነው የምትቀርጹ? ለምንድን ነው ውጡ ውጡ አሉ። ለራሳቸው እኮ ደንግጠዋል። እድሜዎትን ረጅም ኩፋይን ካወት ከነ ቤተሰቦች እኔ ሁሌ ነው የማነሳዎት። ሁሌ መጽሐፎትን ፊቴ ላይ ስላለ ሁሌ ነው የማነሳዎት። አዎ እግዚአብሔር ይስጥልኝ አባታችን። ተፍሳይ በኦሮምኛ ተፍሳይ ነው የሚባለው ብለውኛል። የወሎት አባቴ ይህን ፊት ፈገግታ ካዩት 4 ቀን ሆኗቸዋል። ማንም ሰው ባለቤቴ እዚህ ያለች እንግዲህ አባቴ ደህና ነህ? እንዴት ዋሉ? ናት ጀግና ናት። እሷ ጤናዎትን እንዴት ናት? ቢሮ ነው ያደረው። እኔ ጋር አይደለም ያደረው፣ ቢሮ ነበረ የነበረው። ሐኪም ቤት ከገባ በኋላ ነው ለእኔ የነገሩኝ። እሷ ነች የመንፈሱን ጸባይ የምታውቀው። ቤት አድሬ ቢሆን ኖሮ አባታችን ቤት አድሬ ማለት አፍን ዝጋ ብላ ጀለጥ ስታደርገው ይሄ ሁሉ ዋጋም አይከፈልም። እና ያው ራሴን ስስትባቸው ደንግጠው ነው ሀብሰው ወሰዱኝና ለ12 ሰዓት ያክል ራሴን ስቼ ስለነበረ የት እንዳመጡኝ ምን ሆስፒታል እንደገባው ምን ግሉኮስ እንደተሰካብኝ አላውቅም። ያ ነው ትንሽ ችግር የፈጠረው። እሺ ጉባኤ ሲኖር ይነግሩኝና ሸኛል። ይናገራል። እኔ አሁን ብዙ ጊዜ እኔ 50-50 50-50 አያደርገኝም። ድፍን አድርጎ 100% ስለሚዘጋኝ ምን እንደሚያወራ አላውቅም። እሺ ሰማሁት። አባታችን በጣም እግዚአብሔር አገልግሎኝ ጸጋዎትን ያብዛልኝ። ያው እንግዲህ ጠዋት እንደዛ ልፍስፍስ አድርጎኝ የነበረው አሁን ደግሞ ነቅቼ ወደ ቤት እየሄድኩኝ ነው። ያልታሰበ ነው። አየሁት። እኔ ቤተሰብ ለመታዘዝ ያክል ነው የተኛው ሆስፒታል የቆየሁት እንጂ ውስጤ ይገባኛል። ለምን እንትን ስትሮክ አይደለም ማለት አይምሮ ሁሉ ነገር ንጹህ ነው። ስኳርም ንጹህ ነው። ኦክሲጅንም ሁሉ ነገር ንጹህ። ታዲያ ምንድነው ያመመኝ? ወገቤ ምንድነው ያዘኝ? እንጃ። እነሱም ቆይ እስቲ በየቀኑ እያሉ ያው ብዙ ነገር ነው ሲሉ የነበሩት። በነገራችን ላይ አደንቃቸዋለሁ። አይምሮን በተመለከተ በጣም ብዙ የሚሰሩት ስራ አለ። በጣም ብዙ በሽተኛ ነው ያለው እና ጥልቅ የሆነ ሕክምና ቢኖርም ግን መንፈሱን አላወቁትም። በጣም ማዝነው ይሄ ነው። አሁን ራሱ ቆሜ ሲሄድ ትንሽ ወደ መጠራጠር